አንተ ቆሜት ይሞታል ምናልከኝ እስከሚገል ትጠብቃለህ። እኔ አንድ ነገር ልንገርህ። አሁን እኮ ውጊያ ላይ ቢደረግ ብዙ የትግራይ ህዝብ ሲቪሊያን ነው ያለቀው። 1.5 ሚሊዮን ህዝብ እኮ ነው የምልህ። ከማህበረሰቡ የትግራይ ህዝብ ሩቡን ዋቢ ሸበሌ አድርጋችሁታል። እዛ ስትገባ እኛም ተጨምሮ ነው እንጂ ምንድን ነው የሚጨመረው? ያንተንማ ምንድን ነው ኮንፈርት የሚሰማ ትግራይ ውስጥ ስትገባ ነው። ጥያቄ ይሄ ነው። አንድ ወታደር ለህዝብ አገልጋይ ነው። በክልል ተወጥሮ ተጨፍጭፏል። ያ ህዝብ በዛም በዚህም ተረባርባችሁ ጨፍጭፋችሁታል። እዛ እንደገና ስትመለስ ምን ይሰማሃል ነው ማለት። እሱ ብቻ መልሰኝ። ህዝቡ እኮ ሰላም ነው። ህዝቡ እኮ ለኛ ምንም አይልም። ህዝቡ ምንም እኛ ሁለተኛ እንደኛ ሁሌ ነው የምንገባው። ገብተን እንወጣለን እንገባለን ደግሞ ማለት ነው። ታውቂያለሽ፣ እኛ ስንገባ ሰላም ነው። አሁን ሰኛ ካንተም በኋላ እናንተ ደግሞ ጦርነት ነው አይደል? እናንተ ስትወጡ ውጊያ አለ። አማራ ክልል ገብታችሁ ታውቃላችሁ? እሱ መልስልኝ። አሁን እኮ እኔ አሁን ሁላችን ማለት መብት ነው። ምንድን ነው ችግሩ? ያሳፍራል። እኔ አሁን 8 ዓመት ነው። ከ8 ዓመት ላይ ስለወጥድና ሲቪሊያን የምናከብርበትን መንገድ እናውቃለን። አሁን ያለው የወታደር አቅም ሲቪሊያን አያከብርም። ብዙ በገጠር በተለይ ምንም በሌለበት ቦታ ላይ ይወረራሉ። ህፃናት፣ ሴቶች፣ እናቶች። ይሄ በገሃድ በቪዲዮ ሁሉ ያየሁት ነው። ይሄ መጥፎ ነው ለእናንተ፣ በኋላ ዋጋ ያስከፍላችኋል ነው። እና እሺ አሁን እኔ አንድ ጥያቄ ልጠይቅ። አንተ በዚህ ሰዓት ወታደር ብትሆን ምን ታደርገዋለህ? እስቲ ንገረኝ። ለኢትዮጵያ ወታደር እስቲ ምን ታሳልፋለህ? አንተ የኢትዮጵያ ብትሆን ወታደር ብትሆን በዚህ ሰዓት ምን ታደርገዋለህ? እኔ አንድ ነገር ልንገርህ። እኔ ኃይለኛ ነኝ፣ ድሮም ተዋጊም ነኝ፣ መምህርም ነኝ። በማንም በፖለቲካ በጣም ነው ጥያቄ የምጠይቀው። እኔ ወታደር ማለት የህዝብ የሚጠብቅ ህዝብ አምኖ ያስቀመጠውን መንግስት በጥሩ ሁኔታ እያስተዳደረ የሚጠብቅ አገር ድንበር የሚጠብቅ ነው የማውቀው። አሁን እኮ እናንተ ትግራይ መሬት ላይ ትሽለኮለካላችሁ፣ አማራ መሬት ላይ ትሽለኮለካላችሁ፣ ወለጋ መሬት ላይ ትሽለኮለካላችሁ። ዳር ድንበር ላይ የላችሁ። ዳር ድንበሩ ወታደር ስለሌለው 75 ኪሎ ሜትር 90 ምናምን ኪሎ ሜትር በሱዳን በኬንያ በዚህ ማለት ሶማሌ ተወሯል መሬቱ። እናንተ ያላችሁት መሀል ነው። እንደ ቆላ ቁስል የምታፈናዳዱት ህዝብ የምትገሉት እዛው ትርምስምስ የምታረጉት ይሄ ወንጀል ነው ነው የምንለው። እናንተ ኃላፊነታችሁ ድንበር ማስጠበቅ ነው። ያወጥ ህዝቡን አልገደለም። አስጨርሰኝ። አንተ ያማቀው አለበት ያለው ችግር ፖሊስ ነው የሚፈታው። የፌዴራል ፖሊስ አለ፣ የክልሉ ፖሊስ አለ። ይሄ ነገር ፈርሶ ሚኒሻው ዘበኛው ዱላ ያዡ አስታጥቆ ወታደር ነኝ ማለት ትንሽ በብዛት እኔ ወታደር ነው ብዬ ለማለት የኢትዮጵያ እንትኖች ወደ ላይ ይለኛል። እኔ ወደ ላይ ነው የሚለኝ። ቢኮዝ እንዴት ብዬ እንደምናገር አላውቅም።
8 አሁን አንድ ጊዜ እኔ አንድ ነገር ማለት ነው። አሁን ይሄ ውጊያ ከመጀመሪያ ጀምሮ ወታደር ነው ያነሳ ወታደር ነው ብለህ ታምናለህ? ከመጀመሪያው ጀምሮ ማለት ነው 2013 ጀምሮ ማለት ነው። አዳምጠኝ። ማን ነው የተጎዳ በዛ ሰዓት? እንደሰማኸው አድርግ ሰው ማህበረሰብ የኢትዮጵያን ሕዝብ ፊት ስትባል ትፈጃለህ እንዴ? ህዝብ እኮ ነው የወጣው። አንተ የምትጠብቀው አይደለም። አዳምጠኝ። አብይ አህመድን ነው የምትጠብቀው አንተ። እኔ ግልጽ ነው የምነግርህ። ከአብይ አህመድ ውጪ ሌላ የኢትዮጵያ ሕዝብን የህግ የበላይነት አታስከብሩ። እያየን ነው። አብይ አህመድ እኮ አዳምጠኝ፣ አስጨርሰኝ። ህዝብ ባወቀው ወታደሩን ያገኛችሁትን ውረሱ ብሎ እኮ አውጇል። ከማህበረሰብ ዝረፉ ብሎ እኮ በሚዲያ ተናግሯል። ይሄ እንስሳ አብይ አህመድ እናንተን የሚያስተዳድረው ማለት ነው፣ የኢትዮጵያን ህዝብ አያስተዳድረው። አምባገነናዊ ወታደራዊ ቀንበር አገዛዝ ስለሆነ ማለት ነው አሁን ያለው መንግስት። እናንተ ይመቻቸዋል፣ ምን አገባህ አንተ። በብዛት ደግሞ የገባው የሚበላው አጥቶ ነው እንጂ አገር ፍቅር ይዞታል። የሚበላው ሲያጣ እዛ ሂዶ ኮሾሮ ሊበላ የገባ ሚኒሻ ነው የሚበዛው። ብርሃኑ ጁላ አንተን የሚያስተዳድር ኢትዮጵያ ውስጥ ማርሻል ጅኒ ቆለጥ ብላችሁ ሾማችሁት እኔን ያስተማርኩት ጠይቀው። የሴፍ የማና ብርሃን ታውቀዋለህ ወይ? 34 ጫማ ላይ መንጋጋውን እያወለሁ ለሀጩን እያዝረከረኩ ያስተማርኩት እኔ ነኝ። ይሄን ሽንታም እናንተ አትጠይቁም እንዴ? አንድ ጥያቄ ልጠይቅህ። ወታደራዊ ይዘቶች ተምረሃል? አንድ ሙርኮ የተማረከ ሰው ተመልሶ ወደ ወታደር መግባት ይችላል? ይሄን መልስልኝ። ወታደር ከሆነ ይችላል ወይ? አንተ ባንተ አህዱ ላይ ባንተ የወታደራዊ ቀንበር አይችልም። ታራ ብርሃኑ ጁላ እኮ የተማረከ ነው። ባጫ ደበሌ የተማረከ ነው። አባዱላ ገመዳ የተማረከ ነው። እነ ፈገርሳ እነ ጨርበሳ ጠቅላላ ማረክተ ይሄን ነው የሚመሯችሁ እኮ ነው የምንለው። ዋይ ይሄ እኮ ዓለምን ያን ጊዜ የነበሩ ናቸው። ኦኔና ነበር ነው ማለት ለምን 40 ዓመት የተማረከ አይሆንም። ውትድርና ዞር ብሎ ማየት አይችልም። ፎሪ ነው። ብርሃኑ ጁላ ከአንድ 4 የተማረከው አንዴ አምስካራ አንዴ ኮተቱን ሲገለባበት አንዴ ቃታ ነክሶበት ሲል በጫማ ጥፊል ሰው ሻቢያዎች እዛ ወደ አከረ ብሩት ነበር። ዛሬ ደግሞ እናንተ ጋር መሪ ነኝ ብሎ ወጥቷል። ጉድ እኮ ነው። እኔ ማወራው ስለማውቀው ሰው ነው ማወራው፣ ስላስተማርኩት ሰው ነው ማወራ። እናንተ ደግሞ የምትመሩት በእንደነዚህ አይነት የፈዘዙ የደነዘዙ በምርኮ አንጎላቸው የወረደ አድሚኒስትሬሽን ሲስተማቸው ኔጌቲቭ ሰበን የወረደ ኦሼ ኦምበሬ አመራሮች የምትመሩት እና ኢዚዝ ዲዚዝ ብያቸዋለሁ። የመጨረሻ ጥያቄ ካለ ቀጥታ። እኔ አሁን አንድ ነገር ልንገርህ። አሁን ኢትዮጵያ ውስጥ ማወቅ የፈለጉ ለወታደር መሆን ምንም ወታደር መቼም ታዛዥ ነው ይታወቃል። ግን ደግሞ ኢትዮጵያ ውስጥ እቺ ሀገር ውስጥ ማለት ነው ሌባ በዛ ከዛም ከዚህ ምንም ነገር ማለት እስከምንሞት ድረስ ምንም አንዴ ገባንበት በቃ መታገል ነው። ምንም ተጣመጠን። ግን ደግሞ እኔ በዛም በዚህ ማለት ነው ለቺ ሀገር ማሰቡ ትንሽ ሰው አለው ለቺ ሀገር የሚያስቡ ሰው አለ ብዬ አላምንም። ከዚህም ከዛም ማለት ነው ሌባ ስለበዛበት ግን መጨረሻ ላይ ደግሞ እድሃ ልጅ በቃ ማለቂያ ነው። ያሳዝናል። ምንም ማድረግ አንችልም። እውነቱን ደብቀን አውጥተን ምንም ማድረግ ስለማንችል እንደዚሁ ማለት ነው አፍነን ያው እስከምንሞት ድረስ ያው ጸሎት ማድረግ ነው ለኢትዮጵያ። ሌላ ምንም ነገር ምንም ነገር የለም። ገባ እና ለዛ ነው የምለው። ለማንኛውም በጣም ነው የምከታተለው ነው ወዶ ምንም አቅም እንደሌለ እናውቃለን። የተበላቸው መዳ እነ መሰላል ረድ ያን ያሰለፈ ጊዜ የሞተ ጉዳይ ነው። የኢትዮጵያ አድሚኒስትሬሽን ላይፍ የሞተ ነው። ለዚህ ነው የምንናቀው፣ ለዚህ ነው የምንወረረው። እንዳቃል ሰራዊቱ ያውቃል። በጎንደር ሁመራ፣ ዳንሻ ምናምን ሱዳን ወስዶታል መሬቱ። እንደገና ብቻ እኛ ሙሉ መሬት ያስረከብነው አብይ አህመድን እኔ መወቅሰው አብይ አህመድ ሲመጣ የዛሬ 8 ዓመት ዳር ድንበሯ የተከበረች ምንም ወያኔ ዘላን መረን የሀገሪቱ ዋናው ሚስ አጥፊ የብሔር ብሔረሰብ የክልል የመንደር የሚያባላ የዘር የቋንቋ ፖለቲካ ቢተክልም ዳር ድንበር ግን ማንም ጎረቤት ሀገር የወረረ የለም። አብይ አህመድ ከመጣ ኋላ ግን ምስቅልቅሉ ወጣ።
ይሄን እናንተ የምታውቁት ጉዳይ ነው። ይሄን ነገር መጠየቅ ግዴታ አለባችሁ እናንተ። ህዝብን ማመስ ሳይሆን ዳር ድንበርን ማመስ ነው ያለባችሁ። ጎረቤት ይሄ ጠግቦ የመጣ ሽርጥ ለባሽ ሱዳኑን ጠግቦ የመጣ ሽርጥ ለባሽ ሶማሌውን ማባረር ነው ያለባችሁ እንጂ አገር ውስጥማ የምናየው አይደለ እንዴ? እና ይሄን የምለው ስላዋራኸኝ ይገባኛል። ከባድ ነገር ነው እንደዚህ አይነት ነገሮችን በእናንተ ውስጥ ልቦናችሁ መሰበሩ፣ አገሪቱ እንዳለ ተዘርፋ ያለቀች ሀገር መሆኗን ማወቃችሁ የራሱ ትልቅነት ነው። ባዶ ሀገር ነው ያለው። በህዝብ ስም ይመጣ ብር የሀገሪቱ ማዕድናት የሚሸጠው የመላ ኢትዮጵያ ታክስ ወሮበሎች ነው የሚበሉት። እርግጠኛ ነኝ ሁለተኛ ፋቲክ የለህም አንተ። በአንድ ፋቲክ በ6 ወር በዓመት የሚበጀት ወታደራዊ አልባሳቶችን እናውቃለን። ያንን ባጀት